ብልጽግና ፓርቲ የአብንና ኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩ አላቀረበም። ገዢው ብልጽግና ፓርቲ እጩ ባቀረበባቸው ከ80 በላይ ህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ የተቃዋሚዎቹ የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች የሚወዳደሩባቸው የምርጫ ክልሎች እንደሚገኙ ቢቢሲ ተገንዝቧል። ቢቢሲ የተመለከተው የእጩዎቹ ዝርዝር እንደሚያሳየው የአብን ሊቀመንበር ዶክተር በለጠ ሞላና የኢዜማ ሊቀመንበር ኢዮብ መሳፍንት እጩ ሆነው በቀረቡባቸው ምርጫ ክልሎች ብልጽግና ተወዳዳሪዎቹን አላስመዘገበም። አብን 6 የስራ አስፈጻሚ አባላቱን ለምርጫ ያቀረበ ሲሆን እነዚህ የፓርቲው አመራሮች ለፓርላማ አባልነት በሚወዳደሩባቸው ስፍራዎች ገዢው ፓርቲ አይቀናቀናቸውም። ግንቦት 2018 ዓ.ም ይካሄዳል ተብሎ ለሚጠበቀው የሰባተኛው አጠቃላይ ምርጫ 10919 የፖለቲካ ፓርቲና የግል ተወዳዳሪዎች በእጩነት ቀርበዋል። የብልጽግና ፓርቲ 2900 እጩዎችን በማስመዝገብ በተቀዳሚነት የተቀመጠ ሲሆን ተቃዋሚው ኢዜማ ደግሞ 1256 ተወዳዳሪዎች በማቅረብ ሁለተኛ ደረጃን ይዟል። ሌላኛው ተቃዋሚ ፓርቲ አብን ለዘንድሮ ምርጫ ያቀረበው 7 እጩዎችን ነው። ከነዚህ ውስጥም 16 ያህሉ ለህዝብ ተወካዮች ምክር ቤት ይወዳደራሉ። የኢትዮጵያ ብሔራዊ ምርጫ ቦርድ መረጃ እንደሚያመለክተው ግንቦት ላይ ውድድር የሚደረግባቸው አጠቃላይ የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮች ብዛት 3463 ነው። ቢቢሲ በተመለከተ የእጩዎቹን ዝርዝር መሰረት ገዢው ብልጽግናን ጨምሮ አንድም የፖለቲካ ፓርቲ ለሁሉም አገሪቱ ምክር ቤት መቀመጫዎች መወዳደር የሚያስችል እጩ አላቀረበም። ብልጽግና ፓርቲ 547 መቀመጫዎች ላሉት የህዝብ ተወካዮች ምክር ቤት ያቀረበው 466 እጩዎችን ብቻ ነው። ይህም ገዢው ፓርቲ በዘንድሮ ምርጫ በ81 የህዝብ ተወካዮች ምክር ቤት መቀመጫዎች ላይ እንደማይወዳደር ያሳያል። ፓርቲው በአማራ ክልል ከማይወዳደርባቸው የህዝብ ተወካዮች ምክር ቤት መቀመጫዎች መካከል ለሰባቱ ተቃዋሚው አብን አመራሮችና አባላቱን እጩ አድርጎ ያቀረበባቸው ናቸው። ከነዚህ ምርጫ ክልሎች አንዱ የአብን ሊቀመንበር እንዲሁም በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ የቴክኖሎጂና ኢኖቬሽን ሚኒስተር የሆኑ ዶክተር በለጠ ሞላ የሚወዳደሩበት ራያ ቆቦ ነው። ብልጽግና በዚህ ምርጫ ክልል ለክልል ምክር ቤት የሚወዳደሩ እጩዎችን ቢያቀርብም ለተወካዮች ምክር ቤት ግን ተወካዩን አላስመዘገበም። የአብን ምክትል ሊቀመንበር እንዲሁም የአማራ ክልል ቱሪዝም እና ስፖርት ቢሮ ኃላፊ የሆኑት መልካሙ ጸጋዬ ለህዝብ ተወካዮች ምክር ቤት በሚወዳደሩበት ላይ ጋይንት ምርጫ ክልልም ብልጽግና እጩ አላቀረበም። ብልጽግና የፓርላማ እጩ ያቀረበበት ሌላኛው ምርጫ ክልል ኩታበር ነው። በዚህ ምርጫ ክልል የአዲስ አበባ ከተማ መንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅ የአብን የህግ ጉዳዮች ኃላፊ የሆኑት አቶ የሱፍ ኢብራሂም ይወዳደራሉ። የአብን የህዝብ ግንኙነት ኃላፊ እንዲሁም የኢትዮጵያ ፖስታ አቅርቦትና ፋሲሊቲ ቺፍ ኦፊሰር የሆኑት አቶ ጋሻው መርሻ የሚወዳደሩበት እስቴ አንድ ምርጫ ጣቢያን በተመሳሳይ ብልጽግና ለተወካዮች ምክር ቤት እጩ አላቀረበበትም። የፓርቲው ስራ አስፈጻሚ የሆኑት አቶ ዳምጠው ተሰማና ማሩ ጃኔ በእጩነት በተመዘገቡባቸው ቦታዎች ገዢው ፓርቲ አይወዳደርም። የቀድሞ ፓርቲ አመራር ጣሂር ኢብራሂም አብንን ወክለው በቀረቡበት የህዝብ ተወካዮች ምክር ቤት መቀመጫ ከብልጽግና ጋር አይፎካከሩም። ገዢው ፓርቲ በአዲስ አበባ ከተማ ከማይወዳደርባቸው 3 የህዝብ ተወካዮች ምክር ቤት መቀመጫዎች ውስጥ በሁለቱ ላይ በእጩነት የቀረቡት የተቃዋሚው ፖለቲካ ፓርቲ ኢዜማ አመራሮች ናቸው። ለ7 ዓመት ገደማ ፓርቲውን ሲመሩ ከነበሩት ፕሮፌሰር ብርሃኑ ነጋ የካቲት መጨረሻ ላይ ኃላፊነቱን የተረከቡት ኢዮብ መሳፍንት ለተወካዮች ምክር ቤት የሚወዳደሩት በአዲስ አበባ ከተማ ምርጫ ክልል 18 ነው። ይህ ምርጫ ክልል ብልጽግና እጩ ካላቀረበባቸው የህዝብ ተወካዮች ምክር ቤት መቀመጫዎች አንዱ ነው። የኢዜማ ምክትል ሊቀመንበር አቶ ንጋቱ ወልዴ የሚወዳደሩት ደግሞ በምርጫ ክልል 23 ሲሆን በዚህም ስፍራ ብልጽግና እጩ አላስመዘገበም። ገዢው ፓርቲ የማይወዳደርበት ሌላኛው የአዲስ አበባ ከተማ ተወካዮች ምክር ቤት መቀመጫ የሚገኘው በምርጫ ክልል 11 ነው። በዚህ ምርጫ ክልል ከሚወዳደሩ እጩዎች መካከል ትብብር ለኢትዮጵያ አንድነትን ወክለው የቀረቡት የተወካዮች ምክር ቤት አባሉ አበባው ደሳለኝና የኢዜማ ትይዩ ካቢኔ አባል የሆኑት ዶክተር ሰይፈ ገብርኤል ተሾመ ይገኙበታል። ብልጽግና ፓርቲ የኢዜማ አመራሮች በሚወዳደሩባቸው የምርጫ ክልሎች እጩዎችን አለማቅረብ መጀመሪያ የተዘገበው በበይነ መረብ መገናኛ ብዙሃን ኢትዮጵያ ኢንሳይደር እና ኢዜማ ይህን ዘገባ በመቃወም ቅሬታ እንዳቀረበ መገናኛ ብዙሃኑ ዘግቧል። ገዢው ፓርቲ ባይኖርም ከሌሎች ተፎካካሪ ፓርቲ ጋር ውድድር እንደሚኖር የገለጸው ፓርቲው ዘገባው ብልጽግና የማይወዳደርባቸው ወንበሮች ለኢዜማ ተብሎ የተለቀቀ ለማስመሰል የተዘጋጀ ነው በሚል ተችቷል። ባለፈው ምርጫ ብልጽግናን ከወከሉ የአዲስ አበባ ተመራጮች ውስጥ ከ60 በመቶ በላይ በአዲስ ተተኩባቸው 2013 ዓ.ም በተደረገው አጠቃላይ ምርጫ
ገዢው ብልጽግና ፓርቲን ወክለው በአዲስ አበባ ከተመረጡ የፓርላማና የከተማ ምክር ቤት ተመራጮች 62 በመቶ በአዲስ ተተኩ። በመጪው ምርጫ በአዲስ አበባ እጩ ሆኖ ካልቀረቡት ተመራጭ መካከል ምክትል ከንቲባው ጃንጥራር አባይ ይገኙበታል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስን ጨምሮ በርካታ ፌዴራል መንግስት ከፍተኛ አመራሮች ደግሞ በተወካዮች ምክር ቤት አዲስ አበባ እንዲወዳደሩ በእጩነት ቀርበዋል። ብልጽግና ፓርቲ ግንቦት ላይ ይካሄዳል ተብሎ በሚጠበቀው ሰባተኛው አጠቃላይ ምርጫ ለአዲስ አበባ ከተማ ካቀረባቸው 154 እጩዎች ውስጥ 96 ያህሉ በባለፈው ምርጫ በመዲናዋ ያልተወዳደሩ እንዲሆኑ ቢቢሲ ያደረገው ዳሰሳ ያሳያል። ለስድስተኛው አገር አቀፍ ምርጫ በአዲስ አበባ ለህዝብ ተወካዮች ምክር ቤትና ለአዲስ አበባ ምክር ቤት ከተመረጡ 160 ግለሰቦች ውስጥ በዚህኛው ምርጫ እጩ ሆነው የቀረቡት 58 ያህሉ ብቻ ናቸው። ቢቢሲን ተመለከተው የእጩ ዝርዝር እንደሚያመለክተው ገዢው ፓርቲ በአዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት እንዲያወዳድሩ ያቀረባቸው እጩዎች 20 ናቸው። ከዚህ ውስጥ በድጋሚ ለዚህ ስፍራ እጩ የሆኑት 4ቱ ብቻ ናቸው። ፓርቲው ባለፈው ምርጫ ለፓርላማ እጩ ያላቀረበው የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑት ዳንኤል ክብረት በግል በተወዳደሩበት ምርጫ ክልል 28 ነበር። በዘንድሮ የእጩዎች ዝርዝር ውስጥ ዳንኤል ክብረት አልተካተቱም። ብልጽግና ፓርቲ የፌዴራል አካባቢ ጥበቃ ባለስልጣን ዋና ዳይሬክተር የሆኑትን ዶክተር ሌሊሴ ነሚን በምርጫ ክልሉ እጩ አቅርቧል። ፓርቲው እጩ ካስመዘገባቸው 3 የህዝብ ተወካዮች ምክር ቤት ምርጫ ክልሎች ውስጥ በሁሉም የሚወዳደሩት የተቃዋሚው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አመራሮች ናቸው። በየካቲት መጨረሻ በተካሄደው የኢዜማ አስቸኳይ ጠቅላላ ጉባኤ የፓርቲው መሪ ሆነው የተመረጡት ኢዮብ መሳፍንት ብልጽግና እጩ ባላቀረበበት ምርጫ ክልል 18 ይወዳደራሉ። በዚህ ጉባኤ ምክትል መሪ የሆኑት ንጋቱ ወልዴ ደግሞ በምርጫ ክልል 23 የተወካዮች ምክር ቤት እጩ ሆነው ቀርበዋል። ብልጽግና ፓርቲ እጩ ባላስመዘገበበት ሌላኛው ምርጫ ክልል 11 ከሚወዳደሩ ፖለቲከኞች መካከል ደግሞ በስድስተኛው ሀገር አቀፍ ምርጫ የአማራ ብሔራዊ ንቅናቄ አብን ወክለው ለህዝብ ተወካዮች ምክር ቤት አባልነት የተመረጡት አበባው ደሳለኝ ይገኙበታል። በባለፈው ምርጫ በአማራ ክልል የወከሉትን ፓርቲ የለቀቁት አበባው የኢትዮጵያ ህዝባዊ አብዮታዊ ፓርቲን ኢሃፓን ተቀላቅለዋል። አሁን እጩ ሆነው የቀረቡትም ኢሃፓን የሚገኝበትን ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት በመወከል ነው። ገዢው ፓርቲ ለአዲስ አበባ ከተማ ምክር ቤት እንዲወዳደሩ ካቀረባቸው 134 እጩዎች ውስጥ ባለፈው ምርጫ ለዚህ ስፍራ የተወዳደሩት 51 ያህሉ ብቻ ናቸው። ከንቲባ አዳነች አቤቤ፣ የሰላም ጸጥታ ቢሮ ኃላፊ ሊዲያ ግርማ እንዲሁም የጤና ቢሮ ኃላፊው ዶክተር ዮሐንስ ጫላ በድጋሚ እጩ የሆኑት የከተማዋ ከፍተኛ አመራሮች ናቸው። በአሁኑ እጩዎች ዝርዝር ውስጥ ካልተካተቱት ከፍተኛ ባለስልጣናት አንዱ ከመስከረም 2014 ዓ.ም አንስቶ የአዲስ አበባ ከተማ ምክትል ከንቲባ ሆነው እያገለገሉ ያሉት ጃንጥራር አባይ ናቸው። ምክትል ከንቲባው በዘንድሮ ምርጫ ለሚወዳደሩት በአማራ ክልል ሰሜን ወሎ ዞን መቄት 1 ለክልሉ ምክር ቤት ነው። በአዲስ አበባ ምክር ቤት ስብሰባዎች ላይ ሞጋኙ ጥያቄ በማቅረብ የሚታወቁት የብልጽግና ተመራጭ ዶክተር ሲሳይ መንግስቴ የእጩ ዝርዝር ውስጥ ያሉ በተመሳሳይ ጥያቄ አቀራረባቸው የሚጠቀሱትና ከ2015 ዓ.ም ጀምሮ በእስር ላይ ያሉት ዶክተር ካሳ ተሻገርም ተተክተዋል። ከፍተኛ የመንግስት አመራሮች የነበሩት በአሜሪካ የኢትዮጵያ አምባሳደር ስለሺ በቀለ፣ የጤና ሚኒስትር ዶክተር ሊያ ካሳ፣ ትራንስፖርት ሚኒስትር ዳግማዊት መጎስ በእጩነት ያልቀረቡት የአዲስ አበባ ተመራጮች ናቸው። በ2016 ዓ.ም ከስራ ክህሎት ሚኒስትር ዴኤታነት የተነሱት ንጉስ ጥላሁን፣ ከሀገር የሸሹት የቀድሞ ሰላም ሚኒስትር ዴኤታ ዶክተር ስዩም መስፍን እንዲሁም የቀድሞ የአዲስ አበባ ከተማ ኮሚዩኒኬሽን ኃላፊ ዶክተር ዮናስ ዘውዴም ከተተኩ የቀድሞ ባለስልጣኖች ተጠቃሽ ናቸው። አዲስ አበባን ወክለው ፓርላማ ተመራጭ የነበሩት አምባሳደር ሙፍቲ ዘንድሮ እጩ የሆኑት ለአዲስ አበባ ከተማ ምክር ቤት ነው። አዲሶቹ እጩ እነማንስ ናቸው? በስድስተኛው አጠቃላይ ምርጫ የከተማ ምክር ቤት አባል ሆነው የተመረጡት የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ እንዲሁም የቱሪዝም ሚኒስትር ሰላማዊ ካሳ አሁን ለተወካዮች ምክር ቤት ታጭተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትር ዴኤታዋ ሰሃራላ አብዱላሂ፣ የጉምሩክ ኮሚሽነር ደበሌ ቃበታ እንዲሁም የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ለተወካዮች ምክር ቤት ከቀረቡ እጩዎች መካከል ይገኙበታል። ብልጽግና ፓርቲ ከፍተኛ የፌዴራል አመራሮች እጩ ያደረገው ከፓርላማ ብቻ አይደለም። የፍትህ ሚኒስትሯ ሀና አራያ ስላሴና የማዕድን ሚኒስትሩ ሀብታሙ ተገኝ ለከተማዋ ምክር ቤት አባልነት ታጭተዋል። የጠቅላይ ሚኒስትር ጽሕፈት ቤትና ኃላፊና የካቢኔ ጉዳዮች ሚኒስትር አለም ፀሐይ ጳውሎስም ለዚሁ ምክር ቤት እጩ ሆነዋል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት እንዲሁም በማህበራዊ ሚዲያ ተሳትፏቸው የሚታወቁት ፈዲላ ቢያ በኮልፌ ቀራኒዮ ክፍለ ከተማ ለአዲስ አበባ ምክር ቤት ይወዳደራሉ። ስመጥሩ የሙዚቃ አቀናባሪ ካሙዙ ካሳ በየካ ክፍለ ከተማ በእጩነት ቀርቧል። የቀድሞ የቲቪ መዝናኛ ፕሮግራም አቅራቢ ዘንድሮ ለ9ኛ ጊዜ የተካሄደው ኦዳ አዋርድ አዘጋጅ በሻቱ ቶለማርያም በዚሁ ክፍለ ከተማ ትወዳደራለች። አርሶ አደር ባለሀብትና መምህር እንደሆኑ የተገለጹ እጩዎችም ብልጽግናን ወክለው ቀርበዋል። ይህ መረጃ የቢቢሲ ነው።
derdin